ሰላም እንዴት ናችሁ? የተከበራችሁ የህብረት ስራ ማህበራችን ቤተሰቦች በአዋጭ 6 ኪሎ ቅርንጫፍ ቢሮአችን ነው የምንገኘው። በዚህ ቅርንጫፍ ቢሮአችን በሴቶች ብቻ አባላትን የምናገለግልበት ቢሮአችን ነው። ታዲያ ዛሬ ደግሞ የሴቶች ቀን እንደመሆኑ ማርች 8 ማለት ነው ከአባላት ጋር ሰብሰብ ብለን ልምድ እየተለዋወጥን የሴቶች ቀንን አክብረናል። ሙሉ ዝግጅቱ ምን ይመስል ነበር የሚለውን ተካስለን እንመለስ። ነው አይነጥለን፣ አሜን በሏ፣ አይጎንጥለን፣ ክፉ ጥፉን ያዝልን፣ መልካሙን ነገር ያንጣልን። ለሰው የደበቃችሁትን ለእግዚአብሔር የነገራችሁትን ሁሉ እግዚአብሔር ያሳካላችሁ። መጣችሁ ጥሪያችን አክብራችሁ ስለመጣችሁ እጅግ በጣም እናመሰግናችኋለን። ያው አዋጭ ካሉት ቅርንጫፎች እንግዲህ ይሄኛው የሴቶች ቅርንጫፍ ተብሎ የተሰየመ ቅርንጫፍ ነው። መስራችም አሉ እዚህ ጋር ከዛሬ 19 ዓመት በፊት ከ41 ሰዎች ውስጥ አንዷ እሳቸው ናቸው። እዚህ ደረጃ አዋጭ የደረሰበት ማለት ነው። እናንተም በተለያየ መንገድ ስታግዙን የነበራችሁ ናችሁ። በቁጠባ ብድር ተበድራችሁ በርካታ አባላቶችን ስታመጡልን የነበራችሁ ናችሁ። ጥሪያችን አክብራችሁ ስለመጣችሁ ከልብ እናመሰግናለን። ዛሬ እንግዲህ ያው ዓለም አቀፍ የሴቶችን ቀን እያከበርን ነው የምንገኘው። እናንተም ያው እንደ ጥንካሬያችሁ እዚህ ቆጠባችሁ ብዙ ነገሮች እንደምታደርጉት የበለጠ የተሻለ ውጤት ታመጡልናላችሁ ብለን እናስባለን። ከዛም በተረፈ ደግሞ በርካታ አባላቶቻችንን ወደዚህ እንደምትጋብዙልን ተስፋ በማድረግ ነው ዛሬ አንድም እናንተ እንደ ምሳሌ አድርገን ይጠራ ነው ማለት ነው። ምክንያቱም እንደናንተ ሌሎችም እንዲለወጡ ሌሎች ጠንካራ ሴቶች እንድታመጡልን ነው ዛሬ የጋበዝናችሁ። በርካታ ፕሮግራሞች ይኖሩናል። ጀግና ነኝ፣ አልሰበርም፣ አልሸነፍም፣ እጅ አልሰጥም፣ እታገላለሁ ለክብሬ ለመብቴ፣ ሁሌም እኮራለሁ በምኔ በሴትነቴ። ስሜ ነጻነት መላኩ እባላለሁ። የምንገኘው ዛሬ 6 ኪሎ በሚገኘው አዋጭ ቅርንጫፍ ነው። የሴቶችን ቀን እያከበርን እንገኛለን። አዋጭ እንግዲህ የቁጠባና ብድር ተቋም እንደመሆኑ መጠን ሴቶችን ያበረታታል። ዛሬ ደግሞ በሴቶች ቀን ላይ እንገኛለን። መከበሩ በጣም መልካም ነው። ሴቶች ብዙ ኃላፊነት አለባቸው። ብዙ የሚያከናውኑት ነገር አለ። ሴት እናት ናት። ሴት በቤት ውስጥ ብዙ ነገር አለ። መስሪያ ቤት ትሰራለች። ከዛ ደግሞ ቤት ብዙ ነገር አለ። ያው ዛሬ የሴቶች ቀን እንደመሆኑ መጠን ተጋብዤ ያለሁኝ እያከበርን ነው። በጣም ቆንጆ ነው። ደስ ብሎኛል። ወደፊት እንግዲህ እናት ላልሆኑትም ወደፊት ወደ ትዳር ላልገቡትም ሴትነት መልካም ነው እላለሁ። ስሜ ወይን አበባ ሰፋ ይባላል። ለረጅም ዘመን በመምህርነት በሱፐርቫይዘርነት በዳይሬክተርነት ሰራ ቆይቻለሁኝ። አሁን ደግሞ በተዋናይነት እየሰራሁ እገኛለሁ። እዚህ እናንተ መስሪያ ቤት ሁሉ ያስተማርኳቸው ተማሪዎች ኃላፊ ሆነው ሳይ ደስታዬ በጣም ትልቅ ነው። ምክንያቱም ሴትነትን አክብረው ወደኋላ ሳይጎትታቸው በጣም ከባድ ችግር አለው ሴትነት። ያንን ፈተና አምልጠው ኃላፊነት ቦታ ላይ ሲገኙ ለኔ ኩራቴና ደስታዬ ነው። ሴትነት ማለት ሀገር ማለት ነው። ሴትነት እህት ማለት ነው። ሴትነት እናት ማለት ነው። መገለጫ የሌለው ነው። በአመት አንድ ጊዜ ማርች 8 ወይም ደግሞ ኢንተርናሽናል ውመንስ ዴይ የሚለውን አስቦ ማክበር ሳይሆን ከአመት እስከ አመት 365ቱም ቀን እናትነትና ሴትነት መታሰብ አለበት። እናትነት ከባድ ነው። ሴትነት ከባድ ነው። በፈተና ውስጥ ነው የምናልፈው። ብዙ ሰዎች የኛን ኃላፊነት፣ የኛን ችግር፣ የኛን መከራ፣ የኛን ትግል አያውቁትም። ስለዚህ ሴትነት በትግል ውስጥ ማለፍ፣ በፈተና ውስጥ ማለፍ ማለት ነው እስከሚገባኝ ድረስና ሴትነት ሀገር ናት በአጠቃላይ ነው። አዋጭ አንዱን ቅርንጫፍ በሴቶች ስም ወክሎ ሴቶች ብቻ የሚሰሩበት አድርጎ መስራቱ ለሴት ያለውን ክብር በታላቅነት የገለጸ አንድ ትልቅ ድርጅት ወይም ይሄ ቀን ለኔ ኩራቴ ነው። ለመላው ሴቶች ደግሞ በትግል ውስጥ ለምናልፈው ኩራታችን ነውና መከበሩ ያስደስተኛል። ዛሬ ማወራችሁ ስለ ማህፀን ካንሰርም ስለ ጡት ካንሰርም ነው። የማህፀን ጫፍ ካንሰር አሁን ላይ ያው በየትምህርት ቤቱ ልጆቻችሁን አስከትቡ ትባላላችሁ አይደለ? ያው እነሱ ገና ምንም አይነት የግብረ ስጋ ግንኙነት ሳይጀምሩ
ወደዛ ነገር ሳይጀምሩ ለነሱ እንደ ቅድመ መከላከል ነው ከ9 ዓመት እስከ 14 ዓመት ወይ በአሁኑ ዓመት ቀጣይ 2ኛ ዓመት ይሰጣቸዋል። ግን አሁን ትዳር ውስጥ ያለች የግብረ ስጋ ግንኙነት የጀመረች ሴት ደግሞ ኦልሬዲ ሊኖር ይችላል አይደለ? ስለዚህ ምን መደረግ አለባት? ስክሪን መደረግ አለባት። እኛ ያው በማህበረሰባችንም ያው የምንሰጠው ግምት አለ። ሄጄ ቼክ እደረጋለሁ ያው ከማፈርም ከምንም አንፃር አናደርግም አይደለ? ግን ደግሞ በጣም ይሄ የማህፀን ጫፍ በር ካንሰር እድገቱ በጣም አዝጋሚ ነው። ሜቢ በጣም ልጅ ሆነን የጀመረ ነው። በኋላ ከ40 ከ50 ዓመት በኋላ ስር ሰዶ ስቴጅ 4 ላይ ወይም የመጨረሻ ደረጃ ላይ ነው ተብሎ የሚነገር። ስለዚህ ቀድመን ቼክ ብናደርገው አሁን በየጤና ጣቢያው አለ ስክሪን የሚደረግ በነፃ ነው፣ ምንም እንትን የለውም። ስለዚህ ሄዳችሁ የሆነ ቀን ሲመቻችሁ ስክሪን ማድረጉ አንድ አይጎዳም ማለት። የጡት ካንሰር ደግሞ ሲሆን ምንም ወሊድ ላይ ያልሆነ ሴት ወይም ያጠባሽ ካልሆነ ፔሪድ ከሄደ ወይም ከመጣ ከ5 እስከ 7 ቀን ባለው ውስጥ እንዲህ ቼክ ስናደርግ የጓጎሎ ነገር ካለ ጡታችንን ስናይ የብርቱካን ልጣጭ አለ አይደለ? አይታችሁታል? የብርቱካን ልጣጭ እሱን የሚመስል ነገር ካለ ጡታችንን እንዲጫን ስናደርገው የሚወጣ ፈሳሽ ነገር ካለ እንዳልኳችሁ እነሱ ነገር ካሉ ግዴታ ሄደን ቼክ መደረግ አለብን። የተከበራችሁ የህብረት ስራ ማህበራችን ቤተሰቦች በአዋጭ የሴቶች ቀንን አስመልክተን እንግዲህ ያደረግነው ዝግጅታችን የተከታተላችሁት ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።